አሁን ሀገራችን ካለችበት ጊዜያዊ ሁኔታ ጋር ተያይዞ ለምን ማሰብ አንጀምርም፣ ለምን ቻሌንጅ አንጀምርም የሚል ሐሳብ ስለመጣልኝ ነው የመጣው እና ቻሌንጁ ምንድነው? እስኪ እርስ በርስ ያባሉናል የምንላቸውን ፖለቲከኞች ከምንወቅስ ወይም ደግሞ ስለነሱ እያወራን ከምንውል የነሱን ሐሳብ ተቀብለን እርስ በርስ ከምንባላ ለምን አናወዛግባቸው? አንድ ሆነን ለምን እነሱን የማወዛገብ ስራ እንሰራም? እንችላለን እኮ ሁሉ ነገር በእጃችን በደጃችን ነው አይደል? የነሱ ስራ እኮ እኛን እርስ በርስ ማባላት ነው። እነሱ አቅሙ የላቸውም። በቃ የነሱ አቅም የነሱ ጉልበት እኛ ወጣቶች ነን። ስለዚህ አንድ እንሁን፣ በቃ እንደመር፣ የአንድነት ዘመቻን ጀምር። እንዴ ይደብራል። በቃ ንቁ። ምንድነው? በቃ በግለሰቦች ሐሳብ አንነዳ፣ በሁለትና 3 4 ፖለቲከኞች ሐሳብ አንነዳ። ፖለቲከኞች ይጨባበጣሉ ጎበዝ። እንዴ ንቁ። በቃ እኛን ነው እየተጠቀሙብን ያለው ወጣቶችን ማለት ነው። ስለዚህ እንንቃ። በቃ አንድ እንሁን። እንዴ አንድ መሆን ምን ላይ ነው ጉዳቱ? ጉዳት የመጣው እኮ መለያየት ከጀመርን ቀን ጀምሮ አይደል? ስለዚህ ንቁ። ዓለም ጥሎን እየሄደ ነው በእናታችሁ። በተለይ ደግሞ ወጣቶች ማለት ነው እንደኔ እኔም መሰል ወጣቶች በተለይ ንቁ። በቃ ኢትዮጵያ እያላችሁ አንድነትን ስበኩ። እስኪ አንድነትን ዘምሩ በእናታችሁ። በቃ ይሄ ስም ነው። ይሄ እንትን ክልል የሆነ ግለሰብ የሰጠው ስም ነው። ገባችሁ አይደል? ማንነት ኢትዮጵያዊነት ነው። በቃ ንቁ በእናታችሁ። አመሰግናለሁ። ምን ትላላችሁ? እስኪ እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል። ዝም ይልኩ አይችልም።